ሰላም ሁላችሁም እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሰው ልጅን ለዘመናት ሲያስደንቅና ሲያስገርም ወደ ነበረው አስደናቂ ርዕስ አስትሮሎጂ ወይም ኮከብ ቆጠራ አጠቃላይ መረጃ ሰጣችኋለሁ። ይህ ቪዲዮ ኮከብ ቆጠራ ምን እንደሆነ ግልጽ የሆነ ግንዛቤ ይሰጣችኋል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያድርጉ። ወደ ቪዲዮው እንለፍ። ክፍል 1 አስትሮሎጂ ምንድን ነው? ኮከብ ቆጠራ እንደ ፀሐይ፣ ጨረቃ፣ ፕላኔቶችና ከዋክብት ያሉ የሰማይ አካላትን አቀማመጦችና እንቅስቃሴዎች የሰው ልጅ ባህሪ ጨምሮ በምድር ላይ ያሉ ክስተቶችን እንዴት ተጽዕኖ እንደሚያሳድሩ እና እንደሚያንጸባርቁ ጥናቱ ነው። በቀላሉ አነጋገር ኮከብ ቆጠራ የአጽናፈ ሰማይን ህይወት ከህይወታችን ጋር ያገናኛል። እሱ የተመሰረተው አጽናፈ ሰማይ እርስ በእርስ የተገናኘ ነው በሚለው ሀሳብ ላይ ነው እና በሰማያት ውስጥ ያሉ ቅጦች በህይወታችን ውስጥ ንድፎችን ያንጸባርቃል። ክፍል 2 ኮከብ ቆጠራ ሳይንስ ነው ወይስ መንፈሳዊ? ኮከብ ቆጠራ ፕላኔቶችንና ኮከቦችን ለመድረስ ትክክለኛ የሂሳብ ስሌቶች ቢጠቀምም ከጠንካራ ሳይንስ የበለጠ ጥበብና መንፈሳዊ ልምምድ ነው። እንደ ባቢሎኒያን፣ ግብፃውያንና ግሪኮች ከጥንት ስልጣኔዎች ጋር በመገናኘት ለሺዎች ለሚቆጠሩ ዓመታት አልፏል። ይህም ውሳኔዎችን ለመምራትና ክስተቶችን ለመተንበይ ከዋክብትን ይጠቀሙ ነበር። ኮከብ ቆጠራ ስለ ዕጣ ፈንታ አይደለም። እሱ ራስዎን የህይወት ጎዳናውን በተሻለ ሁኔታ ለመረዳት እንዲረዳዎት እንደ ኮስሚክ መመሪያ መጽሐፍ ነው። ክፍል 3 ኮከብ ቆጠራ እንዴት ይሰራል? የኮከብ ቆጠራ አስኳል የመውሊድ ገበታ ነው። በተወለድክበት ቅጽበት የሰማይ ቅጽበታዊ ገጽታ እይታ፣ የእርሱ የልደት ሰንጠረዥ የፀሐይን፣ የጨረቃና የፕላኔቶችን አቀማመጥ እንዴት እርስ በርስ እንደሚገናኙ ያሳያል። መሰረታዊ ነገሮች እነኚሁና የፀሐይ ምልክቶች የእርስዎን ዋና ምንነት እና ማንነት ይወክላል። የጨረቃ ምልክት ስሜትዎንና ውስጣዊ ዓለማትን ያንጸባርቃል። ከፍ ያለ ምልክት ሌሎች እርስዎን እንዴት እንደሚገነዘቡ ያሳያል። የኮከብ ቆጠራ ህይወትህን ዝርዝር ካርታ ለመስጠት 12 የዞዲያክ ምልክቶችን፣ 12 ቤቶችና ፕላኔቶች ገጽታዎችን ይመለከታል። ክፍል 4 ሰዎች ኮከብ ቆጠራን የሚጠቀሙት ለምንድን ነው? ሰዎች በተለያዩ ምክንያቶች ወደ ኮከብ ቆጠራ ይመለሳሉ። 1 ራስዎን ማግኘት፣ ጥንካሬዎችን፣ ድክመቶችን፣ ዓላማህን እንድትገነዘብ ይረዳሃል። 2 መመሪያ፣ ስለ ግንኙነቶች፣ ሙያዎችህ እና ህይወት ውሳኔዎች ግንዛቤ ይሰጣል። 3 ግንኙነት፣ ከአጽናፈ ሰማይ ጋር የአንድነት ስሜት ይፈጥራል። ትልቁ ጥያቄ ይሄ ነው። አንዳንዶች ኮከብ ቆጠራ እንደ ምሳሌያዊና ትርጉም ያለው አድርገው ይመለከቱታል። ሌሎች ደግሞ የውሸት ሳይንስ ይቃወማሉ። እውነት እንደ እርሱ አመለካከት ይወሰናል። ኮከብ ቆጠራ ስለ ትንበያና የበለጠ ስለ ነጸብራቅ ያነሰ ነው። አቅምህን ለመመርመርና ህይወትህን በበለጠ ግንዛቤ ለመረዳት መሳሪያ ነው። እንግዲያስ የኮከብ ቆጠራ ነው ከራሳችንና አጽናፈ ሰማይ ጋር እንድንገናኝ ሊያነሳሳን የሚችል ጥበብ፣ የሳይንስና የመንፈሳዊ ውብ ድልቅ ነው። ስለተመለከቱ እናመሰግናለን። ይህ ቪዲዮ ጠቃሚ ወይም አስደሳች ሆኖ ካገኙት ቀጣይ ቪዲዮ እንዳያመልጡት ሰብስክራይብ ያደርጉና የደወል ምልክቱን ይጫኑ። በቀጣይ ቪዲዮ ስለ እያንዳንዱ ኮከብ ጸባይ፣ የትኛው ኮከብ ከየትኛው ኮከብ እንደሚጣጣም እና ስለ ህይወታቸው የሚያብራራ ቪዲዮ ሰራላችኋለሁ። በኮከብ ቆጠራ ታምናለህ ወይስ የማጉጉት አለ? ኮሜንት ላይ አሳውቀኝ። ሰላም ሁኑ።